ሰላም ቤተሰቦች እንዴት ናችሁ? ከባለፈው የቀጠለው ቪዲዮ ባለፈው ስለ ፖፖ ላይቭ ስትሪሚንግ ላይ ስላሉ ስራዎች አራት አይነቱን አስረድቻችሁ ነበር። እሱም አንደኛ በኤጀንሲ የሚሰራ ስራ፣ ሁለተኛው በኢንቪቴሽን የሚገኝ፣ ሶስተኛ በሴቶች በኤስ አይዶል፣ ቀጥሎ ደግሞ ወንዶች በሮኮት ሆስት ብዬ አራት አይነት ስራዎች አሳይቻችሁ ነበረ። እና አሁን ደግሞ ዛሬ የሚቀጥለው ምንድነው? አምስተኛው ስራ ፖፖ ላይ ሰዎች እየሰሩ ገንዘብ የሚያገኙበት ስራ ምንድነው? ኮይን ትሬዲንግ ይባላል። ፕላትፎርሙ እንደምታውቁት አንዱ ትልቁ ስራው ኮይን ያመርታል። ቨርቹዋል ኮይኖችን እያመረተ እነዛን ኮይኖች ይሸጣል ማለት ነው። ስለዚህ ከፕላትፎርሙ ቀጥተኛ ፍቃድ አግኝታችሁ ኮይን ትሬድ የሚል ታግ ተሰጥቷችሁ ኮይን ትችላላችሁ። ይሄ አንደኛው መንገድ ነው ማለት ነው። ሌላኛው መንገድ ደግሞ ምንድነው? ከእዛ ውስጥ ካሉ ሰዎች ኮይን እየገዛችሁ እያተረፋችሁ መሸጥም ይቻላል ማለት ነው። ኮይን ትሬደር ታግ ባይኖራችሁ ኮይኖች እየገዛችሁ መልሳችሁ እያተረፋችሁ መሸጥ ይቻላል ማለት ነው። ስለዚህ እሱም ካፒታል ይፈልጋል። መጀመሪያ የተወሰነ ካፒታል ያስፈልጋቸዋል ማለት ነው። ለምን? ካምፓኒው የኮይን ትሬዲንግ ታግ ሊሰጣችሁ ፕላትፎርሙ እናንተ ሚኒመም ከካምፓኒው መግዛት ያለባችሁ ኮይን አለ ማለት ነው። ሚኒመም ያንን ማሟላት ይኖርባችኋል ማለት ነው። ስለዚህ አምስተኛው ስራ ምንድነው ማለት ነው? ፖፖ ላይቭ ስትሪሚንግ ላይ ያለው የኮይን ትሬዲንግ ነው። ስለዚህ በይበልጥ ደግሞ ስለ ኮይን ትሬዲንግ እንዴት ነው ስታርት ማድረግ የምንችለው፣ ስለሱ ስለ ሌሎቹም ስራዎች ሁሉ ፖፖ ላይቭን በተመለከተ ስለ ሁሉም ስራዎች እና በቂ መረጃ እንድታገኙ ሁሌም እንደማደርገው እዚህ ጋር በማስቀምጥላችሁ የቴሌግራም ሊንኬ እና የቴሌግራም ቁጥሬ ገብታችሁ ስለ ስራው ማወቅ እንፈልጋለን፣ መረዳት እንፈልጋለን ብላችሁ ቴሌግራም ላይ ገብታችሁ አናግሩኝ። ምዝገባ እያደረግን ነው። አንዳንድ ልጆች እየተመዘገቡ ነው። ጥሩ ነው፣ ግን ወጣ ገባ ማለት የለባችሁ። ለምን? አንዳንድ ልጆች ይመዘገቡና ይጠፋሉ፣ በዛ ተመልሶ አይመጡ። አለመመዝገብ ይሻላል፣ እውነት ለመናገር እንደዛ ማለት ነው። ስለዚህ የኔንም ጊዜ ለመቆጠብ የእናንተንም ጊዜ ለመቆጠብ ሲሪየስ የሆናችሁ ልጆች በትክክል ኦንላይን ቢዝነስ ላይ ሰርታችሁ ገንዘብ ማግኘት የምትፈልጉ ልጆች እንዳልኳችሁ በቴሌግራም ቁጥሬ ኮንታክት አድርጉኝ፣ ምዝገባ አደርግላችኋለሁ። መጨረሻ ላይ ያለውን ደግሞ በሚቀጥለው ቪዲዮ ስለ ጌም እነግራችኋለሁ ማለት ነው። መጨረሻ ላይ እንደ ገቢ ምንጭ ሰዎች እየተጠቀሙበት ያለው ነገር ምንድነው? ጌሚንግ ነው ማለት ነው። ጌመሮች አሉ፣ ፕላትፎርም ላይ ገሜዎች አሉ። ያው እንደነገርኳችሁ ጌም ማለት ራሱን የቻለ ሪስክ ያለው ነገር ነው። መብላት አለ፣ መበላት አለ። እሱን ከግንዛቤ ውስጥ ያስገባ ሰው መሆን አለበት ጌም ላይ ገብቶ የሚጫወት ማለት ነው። ስለዚህ እኔ ከአንድ ዓመት አካባቢ ሆነኛል እዚህ ፕላትፎርም ላይ ጌም ላይ ምንም ፎከስ አላደርግም እና ዋናው ሌላው ስራ ላይ ነው፣ ኤጀንሲ ስራ ላይ ነው በደንብ እየሰራው ያለሁት ማለት ነው። ግን ፍላጎት ያለው ሰው ሊኖር ይችላል፣ ጌም የሚወድ ሰው ሊኖር ይችላል፣ ጎበዝ የሆነ ሰው ሊሆን ይችላል። ገብቶ እዛ ላይ መጠቀም ይችላል። በጣም ስማርት የሆኑ በጣም አሪፍ ጌሞች አሉ ማለት ነው። ብዙ ሰዎች ጥሩ ነገር እየሰሩበት ነው። ስለዚህ ዛሬ የነገርኳችሁ ኮይን ትሬዲንግ ነው። ኮይን ትሬድ ማድረግ ትችላላችሁ። ከካምፓኒ ላይ ተመዝግባችሁ ሚኒመም ያስቀምጠላችሁ አለ፣ ይሄን ያህል መግዛት ይኖርባችኋል ይላችኋል። ያንን እስካሟላችሁ ድረስ ታግ ይሰጣችኋል። የፕላትፎርሙ ህጋዊ ኮይን ትሬደር ትሆናላችሁ ማለት ነው። ለምን? ፕሮፋይላችሁ አጠገብ ላይ ኮይን ትሬደር የሚል ታግ ይቀመጥላችኋል ማለት ነው። እሱ ፕላትፎርሙ የሚጠይቀውን መስፈርት አሟልታችሁ ከፕላትፎርሙ ወይም ከሌላ ኮይን እየገዛችሁ አተርፋችሁ መሸጥ ትችላላችሁ። በጣም ኮይን ይሸጣል። እውነት ለመናገር ፕላትፎርሙ ላይ በጣም የኮይን ንግድ አለ። ብዙዎቻችን እንሰራለን። እኛም በግላችን እንደዛው እየገዛን መልሰን እያተረፍን እንሸጣለን። የሰራችሁበትንም ኮይን አድርጋችሁ መሸጥ ትችላላችሁ። ከሚገርማችሁ ነገር ሁለት ኦፕሽን ነው ያለው ፖፖ ላይቭ ስትሪሚንግ ላይ የሰራችሁትን
ፖይንቶች ወይ ዶላር አድርጋችሁ ወደ አካውንታችሁ ታስገባላችሁ ወይንም ደግሞ ወደ ኮይን ቀይራችሁ ኮይኑን ሽጣችሁ በኮይኑ መጠቀም ትችላላችሁ ማለት ነው። ስለዚህ እንደተለመደው በቴሌግራም ላይ እንገናኝ፣ ኮንታክት አድርጉኝ፣ አብረን መስራት እንችላለን። ስራው እንደነገርኳችሁ ሁሌም በግሩፕ ነው የሚሰራው፣ ብቻ የሚሰራ ስራ አይደለም፣ ተባብሮ የሚሰራ ስራ ነውና ቴሌግራም ላይ እንገናኝ። መልካም ቀን ይሆንላችሁ። በሚቀጥለው ደግሞ ስለ ጌም ያሉትን ጌሞች ከአንዳንድ ስክሪንሾት እያደረኩኝ አሳያችኋለሁ እና ቴሌግራም ላይ እንገናኝ። መልካም ቀን ይሆንላችሁ።